ሰላም ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛ እያልኩኝ ከትናንትናው ክፍል የቀጠለ ክፍል 5 እናያለን ማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ማግስቱ ረፋዱ ላይ ምቾት እንደጋቢ በሚያጎናጽፈው የኢትዮጵያ አየር መንገድ ድሪም ላይነር አውሮፕላን ከዋሽንግተን ወደ አዲስ አበባ ለመብረር ቢዝነስ ክላስ ውስጥ በመስኮት በኩል ባለ መቀመጫ ለረጅም ጊዜ ራሴን አደላግድዬ ቁጭ አልኩ። ከጎኔ እድሜያቸው በግምት 70 ዓመት የሚሆናቸው ሽማግሌ ፈረንጅ ተቀምጠዋል። ረዘም ያለ ቁመና ሲኖራቸው ጸጉራቸው ሙሉ በሙሉ ሀጨ በረዶ ይመስላል። በስርዓት የተቀረጸው ጺማቸው ግርማ ሞገስ አላብሷቸዋል። ግንባራቸውና አይናቸው አካባቢ ቆዳቸው የተሸበሸበ በመሆኑ አዛውንት መሆናቸው ያሳብቃል። በተረፈ ንቁና ደስተኛ ይመስላሉ። በሚገርም አማርኛ እንደምን አረፈርክ እንድሪል ባርነስ እባላለሁ አሉኝ። የመቀመጫ ቀበቷቸውን አስረው ሲጨርሱ እጃቸውን ለሰላምታ እየዘረጉ መስገን እንደምን አረፈዱ። እኔም ሲሳይ እባላለሁ አልኩኝና በሁለት እጆቼ ጨበጥኳቸው። ጥርት ያለ አማርኛ ነው የሚናገሩት። ከየት ተማሩት አልኩ። ጎጃም ደብረ ማርቆስ ለ4 ዓመታት ያክል ኖሬያለሁ። በቀዳማዊ ኃይለ ሥላሴ ጊዜ ነው። የአሜሪካ የፒስ ኮር አባል ሆኜ የእንግሊዘኛ ቋንቋ ለማስተማር ነበር እንደ አውሮፓውያን አቆጣጠር በ1969 የመጣሁት አሉ። የበረራ አስተናጋጆች በበረራ ላይ መወሰድ ስለሚገባቸው ጥንቃቄዎች የሚሰጡትን በድምጽና በምስል የተቀናበረ የተለመደ መግለጫ በጸጥታ በማዳመጥ ቆየን። አውሮፕላኑ አየር ላይ አቅጣጫውንና ከፍታውን አስተካክሎ የመቀመጫ ቀበቶ ሰሩ የሚል ምልክት ሲጠፋ ፊቴን ወደ ሚስተር እንድሪስ ዘወር አድርጌ ራሴን ለወሬ ዝግጁ አደረግኩ። ጨዋታውን ለማስቀጠል በሚያመለክት አይናቸውን አትኩሬ እያየው የኢትዮጵያ ቆይቶ እንዴት ነበር ታዲያ ስላቸው በህይወቴ ልዩ ቦታ የምሰጠው ነገር ቢኖር ኢትዮጵያ ውስጥ ያሳለፍኩት ጊዜ ነው። እርሳቸውም አቀማመጣቸውን እያስተካከሉ ጨዋታቸውን ቀጠሉ። ወደ ኢትዮጵያ ከመጓዛችን በፊት በአሜሪካ የውጭ ጉዳይ መስሪያ ቤት አስተባባሪነት ኢትዮጵያን ቀደም ብለው በጎበኙ የአሜሪካ ባፕቲስት ሚስዮን አባላት ገለጻ ተደርጎልን ነበር ብለው ፈገግ አሉ። የሚገርመው ኢትዮጵያ ስንደርስ ያጋጠመኝ ሁኔታና ከገለጻው በመነሳት በአይምሮዬ ሳየው የነበረው በጣም የተራራቀና የተቃረነ ነበር አሉ ራሳቸውን እየነቀነቁ። እንዴት አልኳቸው በጉጉት። ሚስዮናውያኑ የተሰጠው ገለጻ ፈጽሞ ኢትዮጵያን የሚወክልና የሚገልጽ አልነበረም። ምስኪንና በጣም የተጎሳቆለ ህዝብ፣ የተራቆተና ምንም ጸጋና ውበት የሚባል ነገር የሌለባት ተስፋ ቢስ ሀገር እንደሆነች አድርገው ነበር የሳሉብን። እና እርሶና ጓደኞቹ ኢትዮጵያንና በወቅቱ የነበረችበትን ሁኔታ እንዴት አገኟት? በእርግጥ በወቅቱ የከፋ ድህነት ነበር። ይሁን እንጂ ደግ፣ በራሳቸውና በታሪካቸው የሚኮሩ ህዝቦች መኖሪያ፣ ውብና ማራኪ መልክዓ ምድር ያላት፣ ሊለማ የሚችል እምቅ የተፈጥሮ ሀብት የታደለች ሀገር ሆና ነበር ያገኘዋት። በተለይ ከአንድ ሳምንት የአዲስ አበባ ቆይታ በኋላ ወደ ደብረ ማርቆስ ሄጄ መኖር ስጀምርና ከህዝቡ ጋር እየተዋወቅኩ ሲሄድ ህይወትን አንድ ብዬ የጀመርኩ መስሎኝ ነበር። ሁሉም ሰው ሚስተር እንድሪስ እያለ ነበር የሚጠራኝ አሉና አይናቸውን ከፊት ለፊት ካለው መቀመጫ ተክለው ብዙ ቆዩ። በተለይ 2 የማረሳቸው ገጠመኞች አሉኝ አሉና ለማዳመጥ መጓጓቴን ተመልክተው ትረካቸውን ቀጠሉ። አማርኛቸው መቼም ግሩም ነው። ቃናው የጎጃም አማርኛ እንደወረደ ነው። ደብረ ማርቆስ 3 ወር አካባቢ እንደቆየን እኔና አንድ ሌላ አሜሪካዊ የፒስ ኮር አባል ወደ አዲስ አበባ ለመሄድ በጭነት መኪና ጋቢና ውስጥ ተሳፍረን ጉዞ ጀመርን። ደጀን ከመድረሳችን በፊት መንገዱ በድንጋይ ተዘግቶ አገኘን። ረዳቱ በፍጥነት ወርዶ ድንጋዩን በማንሳት ላይ እያለ 2 የጦር መሳሪያ የታጠቁ ሰዎች ደረሱ። ሁሉንም ሰላም ካሉ በኋላ ሁለታችንን ከመኪናው እንድንወርድ ጠየቁ። እንደወረድን ሹፌሩን መንገዱን እንዲቀጥል አዘዙና እኛም በእጅ ምልክት እንድንከተላቸው አሳይተውን ወደ መንደር ጉዟቸውን ቀጠሉ። በወቅቱ የተሰማንን የድንጋጤ መጠን አሁን ልገልጸው አልችልም። በቃ ወደ ሞት የሚወስዱን ሽፍቶች መሆናቸውን አምነን ነበርና አሉና ዝም አሉ። እንዴ ከዚያስ ምን ሆናችሁ? ማን አስለቀቃችሁ?
ጥያቄዎቼን አከታተልኳቸው። ፈገግ አሉና ከሰፈር ስንደርስ ሰፊ ድግስ ተደግሶ ስጋ፣ ጠጅ፣ ጠላ ቀርቦ ተጋባዡ በደስታ ላይ ሆኖ ደረስን። እኛን ሲያዩ ሽማግሌዎቹ ከመቀመጫቸው ተነስተው ካስቀመጡን በኋላ በልግስና ይጋብዙን ጀመር። እኔና ጓደኛዬ ደንግጠን ስለነበር ግብዣው የበለጠ ግራ አጋባን። ወደ ሰው ስንመለከት ግን ሁሉም በፈገግታና በአድናቆት ነው የሚመለከተን። እናም አስጊ ነገር እንደሌለ ቀስ እያልን ቢሆን ተረዳን። ትንሽ ቆይተን ተረጋጋንና ምግብ በልተን ጠጅ መጠጣት ጀመርን። የሚገርም ጥሬ ስጋ ለመጀመሪያ ጊዜ የበላሁት ያን ጊዜ ነው አሉና ሳቁ። ከዚያስ 1-2 ሰዓት እንደቆየን ያመጡን ሰዎች እንደገና እየመሩ ወደ መንገዱ ወስደውን መኪና መጠበቅ ያዝን። ከ1 ሰዓት ቆይታ በኋላ መኪና መጣ። አንደኛው የያዘውን ጠመንጃ ወደ ላይ አቃንቶ ሲያሳየው ሾፌሩ መኪናውን አቆመ። በዚህ ሁኔታ አሳፍረውን ተመለሱ እልሃለሁ። የሚገርም ነው። ለምንድነው እንደዚህ ያደረጉት? የተገረምኩ ጠየቅኳቸው። ይገርምሃል፣ አላማቸው እንግዶችን በተለይም እኛን መጋበዝ ነበር። በዚያን ጊዜ በጎጃም እንግዳ መጋበዝ የትልቅነት ምልክት ተደርጎ ይቆጠር ነበር አሉ። በሀገራችን በተለይም በከተማውና በምሁሩ አካባቢ ከፍተኛ የማህበራዊና ባህላዊ አስተሳሰብ ለውጥ የመጣ ቢሆንም እንግዳን የማክበር ባህል በገጠሩ አካባቢ አሁንም እንዳለ የኔ ገጠመኞች በአይምሮዬ የተነባበሩ ይመሰክሩልኛል አሉ። አንድ ሌላ የሚያስደንቀውን ገጠመኝን ደግሞ ልንገርህ አሉ እንደገና ፈገግ ብለው። በኢትዮጵያ የአሜሪካ ኤምባሲ ቆንሰላ ግቢ ውስጥ ግብዣ አዘጋጅተው ሁላችንንም የፒስኮር አባላት ጠራን። ያን ጊዜ አማርኛ መናገር የጀመርኩ ቢሆንም ቃላት ይምታቱብኝ ነበር። በኢትዮጵያ የአሜሪካ ኤምባሲ ቆንሰላ ግቢ ውስጥ ግብዣ አዘጋጅቶ ሁላችንንም የፒስኮር አባላት ጠራን። ያን ጊዜ አማርኛ መናገር የጀመርኩ ቢሆንም ቃላቶች ይምታቱብኝ ነበር። ታዲያ በዚህ ግብዣ ላይ ሚኒስትሮች፣ ዲፕሎማቶች፣ ልኡካን፣ የንጉስ ቤተሰቦችና ታዋቂ ሰዎች ተጋብዘው ነበር። በአጋጣሚ አሁን ስሟን ረሳሁት እንጂ አንደኛዋ የጃንሆይ ልጅ ልዕልት በግብዣው ላይ ተገኝታ ነበር። ወጣትና በጣም ቆንጆ ነበረች በወቅቱ። እንደምትገምተው ወጣትነት አለ። በዛ ላይ የመጠጥ ሞቅታ ተደምሮበት ግማሹ ይደንሳል፣ ግማሹ ቆሞ እየጠጣ በነፃነት ያወራል። እዚህ መሀል ሰብሰብ ብለን ከቆምንበት የጃንሆይ ልጅ ልዕልት ወደኛ ቀረብ ብላ ሰላምታ ሰጥታን በኢትዮጵያ ቆይታችን ተደስተን እንደሆነ ወይም እንዳልሆነ በአጠቃላይ ያየነውንና የታዘብነውን እንድንነግራት ጥርት ባለ እንግሊዘኛ ጠየቀችን። ሁላችንም የተስማማንን በአድናቆት ስንነግራት ቆይተን መካከል ላይ አማርኛ መቻሌንና ለእርሷ ያለኝን አድናቆት ለመግለጽ ፈልጌ ቂጥሽ በጣም ቆንጆ ነው አልኩ። ፊቷ በአንድ ጊዜ ልውጥውጥ አለ። ወዲያው ስለተዋወቅን ደስ ብሎኛል ብላን ሄደች። የሆነ ቦታ ላይ እንደተሳሳትኩ ገመትኩና በራሴ ሽምቅቅ አልኩ። አብሮን የነበረው ኢትዮጵያዊ ዲፕሎማት በድንጋጤ ምን ነካ አለኝ በእንግሊዘኛ። ምን ነው? ምን አጠፋው አልኩኝ በድንጋጤ። እንዴት የጃንሆይን ልጅ ቂጥሽ ቆንጆ ነው ትላለ ብሎ በእንግሊዘኛ ሲነግረኝ በድንጋጤ ልወድቅ ምንም አልቀረኝም ነበር አሉና በሚነግሩኝ ሰዓትም ወደዚያው ስሜት ሲመለሱ አሁንም ድረስ ድንጋጣቸውና ሀፍረት የለቀቃቸው አይመስለኝም። በነገሩ ተገርሜ እየሳኩ ምንድን ነበር ለማለት የፈለጉት አልኳቸው። እኔማ ጉንጭሽ በጣም ቆንጆ ነው ለማለት ነበር። በእርግጥም በጣም ያምር ነበር። በዚያው አያይዤ የኢትዮጵያን የአፍንጫ የከንፈርና አጠቃላይ የፊት ቆዳና ቅርጽ ከሌላው አፍሪካዊ ይለያል በማለት ለእርሳቸውም ለሀገሪቱም ያለኝን አድናቆት ለመግለጽ ነበር አሉ እየሳቁ።